ዛሬም ወንድም ሊጠጣል እየመጣ ነው። ይምጣ ይጠጣ። ቆይ ወንድም አይደል እንዴ? የገዛ ወንድምን እያስከፈልክ ታሰክረዋለህ? እኔም ቢብሎም ሌላ አረቄ ቤት ሄዶ መጠጣት። ወንድሜ አንድ መለኪያ ግን መቼ ነው እንደ ወንድም መጠጥ አቁም ብለህ የምትመክረኝ? ልጅ ነህ እንዴ አንተ? ታላቅ እኮ ነህ። ደግሞ እንደ ጻድቅ ልምከር እንዴ? ነኝ ሁሉም ሰው እኮ የሚያጽናናውና የሚያወራው ሰው ይፈልጋል። ሄኒ ለምን ጸበል ነገር አትሞክር? እኔማ ከዚህ ጨለማ ህይወት ቦታ ምንኛ ደስ ባለኝ። የእውነት አንተ ጸበል መሄድ ትፈልጋለህ? አዎ ጆ። እሺ በቃ እኔ እወስድሃለሁ። ግን የተጸበል ሙታንሳ ማር ቅዱስ ሚካኤል አንድነት ገዳም። በቃ ከዚህ በኋላ አጠጣም። እስካሁን ስለ ሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ብዙ ጠይቀናችሁ ብዙ አድርጋችሁልናል። ገዳሙን ለመጎብኘትና ጸበሉንም ለመጠመቅ ከዚህ በፊት መንገዱ አመቺ አልነበረ። አሁን ግን መንገዱ ሙሉ ለሙሉ ተሰርቶ ተጠናቋል። ሁላችሁም እየሄዳችሁ አባቶችን መጎብኘት ጸበሉንም መጠመቅ ትችላላችሁ። የመንገዱ መሰራት ምቹ ሆኖ ሳለ አባቶች ግን እስካሁን ማረፊያቸውን አላገኙ። የአባቶችን ማረፊያ ለመስራት በኢትዮጵያ ንግድ ባንክ 1044 25 98 391